ማይ ብዙ ጊዜ ስሜት ውስጥ ማሰብ የለም። የፀጉር አድናቂ ወይ የአይን አድናቂ ወይ የከንፈር ልትሆን ትችላለህ። አሁን አንተ ላይክ ሞዴል ነኝ ስላልከኝ ፎቶ ጋር ምናምን ያለህን ነገር ግን ባታሳ ጥሩ ነው እና ቅናት ኢትስ ኔቸር ቱ ቢ ኦነስት። ሰላም ቤተሰቦች፣ ሸጋ የሆነ ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። በዛሬው ክፍል እጹብና ብሩክን ቀጠሮ ይዘንላችኋል። በመጀመሪያ ዙር አነጋጋሪ የሆኑ ሀሳቦችን እናነሳላችኋለን። እነሱም የሆዳቸውን ይጫወቱበታል። ወሬ አላብዛባችሁ፣ ቀጥታ ወደ ክፍሉ። በመጀመሪያው ዴት ቀጠሮ ላይ ሂሳቡን እኩል መካፈል ትክክል ነው? እድተንስ እንደ ሰዎቹ ፍላጎት ነው። ላይክ ወንዶች ብዙ ጊዜ ፕሮቫይድ ማድረግ የሆነ ያስደስታቸዋል፣ ኔቸራቸውም ነው ብዬ አስባለሁ ፕሮቫይድ ማድረግ። ሶ ቢችል ቢያደርግ ደስ ይለኛል። ካልሆነ ደግሞ ኢትስ ኦኬ፣ ችግር የለውም። ያው ለሁለታችንም ጥቅም ስለሆነ እዛ ላይ ያለ ነው። ሶ ችግር የለውም። ስለዚህ ተስማሚበታለሽ ማለት ነው። ሼር ኢዝ ጉድ። ኦኬ፣ የፍቅር ጓደኛ ፊት መፍሳት ጤናማ ነው? ያንቺ ንግል ጥያቄው ትንሽ አየር ማስወጣት ነው። ደስ ማች እንትን አይደለም፣ ኔቸር ነው። ገብቶሃል? ላስቅ ይችላል ግን በቃ ኔቸር ነው። ኢትስ ኦኬ። እንደውም ላይክ ፍሪ እንደሆንክ ነው የምታሳየው ነው ማለት ላይክ የሆነ የምትጨነቅበት አይነት ሰው ላይ ኮንፈርት አይሰማህም ነው በቃ ኤኒቲንግ ለማድረግ እና ከሆነ በቃ እንደውም ላይክ ኢት ኢዝ ዘ ሳይን ብዬ ነው የማስበው ፍሪ እንደሆነች ካንተ ጋር ማለት ነው። ግን ባታሳ ጥሩ ነው። ባይፈሳ ጥሩ ነው። ያው ጥያቄው ራሱ ጤናማ ነው። ጤናማ of course ምን ጤና ነው? it just not ነጤ ጉዳይ የለም። of course ከመጣ ኦኬ። ስለዚህ አንቺ ከመጣ ወደ ኋላ አይደለም፣ ተዘጋጅበት። እሺ፣ ቅናት የፍቅር ምልክት ነው? ኖ፣ አልስማማበትም። ኦኬ። ማለት ሰው የሚቀናበትን ጉዳይ ማወቅ አለበት። ኦፍ ኮርስ አክቹአሊ ጤናማ የሆነ ቅናት አለ፣ ግን ቅናት ነው እሱ። ምንም ልዩነት ነው የለውም እና የፍቅር ምልክት ሊሆን አይችልም። ጤነኛም የሚባለው መኖር የለበትም ነው። አዎ፣ ማለት ሰው ማመዛዘን ከቻለ፣ ማሰብ ከቻለ፣ ቲንክ ማድረግ ከቻለ ምንድነው ሊያስቀናኝ የሚችለው ብሎ መጀመሪያ ማሰብ አለበት። ገባሽ? ማለት ምንድነው ሊያስቀናው የሚችለው? ባይ ዘ ዌይ ላይክ እኔ እንደማስበው ከሆነ ኢትስ ኔቸር ብዬ ነው የማስበው። ለምሳሌ ኢቭን ከልጅነታችን ጀምሮ ብታይ ያንተን ልብስ ወይም ደግሞ አንተ መጫወቻ ምናምን የሆነ ሰው ሲይዝብህ ላይክ እንትን ይልሃል ራይት፣ የሆነ ለምን ያዘብኝ አይነት ነገር ትጣላለህ ምናምን ነገር። ሶ ላይክ ኤግዛምፕል ነው የሰጠው ያለሁት እና እዚህ ላይም ሪሌሽንሺፕ ላይም ሲሆን የሆነ ፊልም የምታደርገው ነገር አለ እንደ ሰው እድስ ኖርማል ቅናት የሚባለው ማለት ነው። ያንተ ስለሆነቻች ሴት እንትን የሚልን ነገር አለ ፋይ ምናምን የምትለው ነገር፣ ምክንያቱም ላይክ ለሷ ፊሊንግ ስላለ ነው ብዬ የማስበው እና ኖርማል ቅናት ችግር የለውም፣ ግን ላይክ ዊርድ አይሁን ብዬ ነው የማስበው። ኦኬ፣ ኖርማሊ ፐርስፔክቲቭ ማለት ነው። ሊሰፋ እናርጋት ማለት ነው። ኦኬ፣ ታዲያ ጀስት ማለት ኖርማሊ ኔቸር ሲባል ኖርማሊ እኔም አንቺም ስንመጣ ስም ራሱ የለንም፣ ፋሚሊ ነው የሚሰጥሽ እና የሆነ ባህሪ የሆነ ማንነትን ዴቨሎፕ አድርገሽ የምታድጊው ከማህበረሰብ ከትምህርት ቤት ከምናምን ጉዳይ ነው እና መቅናት የሚባለውን ነገር የሆነ ልጅ ህፃን ልጅ ከቀና የሆነ ሰው አስተምሮት ነው እንጂ አያውቅም። ሲመጣ የለውም፣ ባዶ ነው። are you sure? ያ ማለት ምንም ኢቭን ላይክ እንደውም የተወለዱ ልጆች ራሱ ማለት ነው ትንሽ አደግ ሲሉ የሆነ ሌላ ልጅ ሲወለድባቸው ምናምን የሚያሳዩት አክት አለ እና ቅናት ኢትስ ኔቸር ቱ ቢ ኦነስት በቃ እውነቱን ለመነጋገር ከሆነ ማለት ነው። ግን በጣም ዊርድ ያለፈ ቅናት አለ አንዳንድ ሰው የሆነ በጣም ቶክሲክ የሆነ ነገር ማለት ነው። ሰው መኖር የለበትም፣ ምክንያቱም ላይክ ሁለቱም የሚጎዱበት ነገር ስለሆነ
ግን ቅናት ግን እኔ ያው ማለት እሺ ልጅ ሆኖ ኖርማሊ እሺ ክሪቲካል ቲንከር ስላልሆነ ኖርማሊ የተወሰደበትን ዕቃ ለማስመለስ የሆነ ደረጃ ሊሄድ ይችላል። ግን ቲንኪንግ ኮንሺየስ ከሆነ በኋላ ግን ማሰብ ይችላል የሰው ልጅ። ለምሳሌ አሁን ተናደድኩ እንበል ተቀንቼ ተናደድኩ ግን ምንድነው ያናደደኝ ብዬ ቆም ብዬ ማሰብ ይችላለሁ። ኦፍ ኮርስ እና እንደዚህ ምናምን ነገር ምንድነው ያበሳጨኝ፣ ምንድነው ያናደደኝ፣ ለምንስ ነው የምቀነው፣ ምንድነው ያስቀናኝ፣ እነዚህን ጉዳዮች ግን እንዴት ነው ፖዚቲቭሊ አይቻቸው መሄድ የምችለው የሚለውን ጀስት መሄድ ይቻላል አይደለ? ትልልቅ ሰው ሲባል ማሰብ አለበት፣ ማሰላሰል ይችላል፣ ማሰብ ይችላል እንጂ ዝም ብሎ ሰብኮንሺየስሊ የሚሄድ ከሆነ ፊሊንጉ ይኖራል ነው እንጂ ያልኩ ማሰቡም ኦፍ ኮርስ ምክንያቱም ብዙ ጊዜ ስሜት ውስጥ ማሰብ የለም። ገባሽ? ብዙ ጊዜ ስሜታዊ ሲሆን ሰው አያስብም። ለምሳሌ ስሜታዊ ሰው ከሆንኩ ስልኬን ልወረውረው እችላለሁ። ስሜታዊ ከሆንኩ ኮንሺየስ ከሆንኩ አልወረውረውም። ብዬ የሆነ ምክንያት እሰጣለሁ። ስልኬ ለምን እንደጠቀኝ ምናምን የሆነ ምክንያት ደረድራለሁ። ስለዚህ ምንድነው ያናደደኝ፣ ለምንድነው የምቀናው፣ እነዚህን ጉዳዮች ግን በምን መልኩ ነው ፖዚቲቭሊ ማየት የሚችለው የሚለውን ቆም ብለን ማሰብ እንችላለን አይደለ? በዛ ጉዳይ ኦኬ። በመጀመሪያ እይታ በፍቅር መውደቅ ይቻላል? I don't think አይመስለኝም። ለምን ደግሞ እንትን ያልኩት ፍቅር ብዬ አላስብም። እሱም ፍቅር ላይክ መቀራረብ ይፈልጋል፣ መታወቅ ይፈልጋል። ጊዜያዊ ነገር አይደለም ለኔ ፍቅር ማለት ነው። በቃ ሁሌ እንትን የምትለው ነገር ነው፣ የሚቀያየር አይደለም። ይሄ ግን ላይክ በመጀመሪያ አይታው የምትወደው ሰው ፈርስት ኢምፕሬሽን ነው። ከዛ በኋላ ላይክ ስትቀርበው ጸባዩን ስታውቀው ምናምን ነገር ከአንተ ጋር ማች ላያደርግ ይችላል። ሰው ማች አላደረገም ኢነሰንስ ላይክ ምንም ፊሊንጉ አይኖርም ማለት ነው። ፍቅር ማለት ለኔ እሱ አይደለም። ፍቅር ይባላል ፍቅር ይባላል በስሙ ነው ስሙ ነው እንጂ እስናት ላይክ ፍቅር ማለት አይደለም ለኔ። በቃ ኢምፕሬሽን ነው። ላይክ የሆነ መጀመሪያ የሚስብ ነገር አለ። ሜቢ አሁን አንተ የፀጉር አድናቂ ወይ የአይን አድናቂ ወይ የከንፈር ልትሆን ትችላለህ እና ላይክ እንደዚህ አይነት ስቴት ብታይ ሞር ልትሳብ ትችላለህ ማለት ነው። እና ላይክ ፈርስት ኢምፕሬሽን ወይም ደግሞ አይን ፍቅር የሚባለው ነገር ይኖራል። ትሩ ታይም ላይክ ልጅቷን ስታውቃት ምናምን ነገር ጸባዩ ከአንተ ጋር ማይሄድ ሊሆን ይችላል። ልተው ትችላለህ፣ እዛ ላይ ልታቆም ትችላለህ። እና ፍቅር ደግሞ እንደሱ አይደለም። መቀራረብን ይፈልጋል፣ በደንብ ኢንቲሜት መሆን ይፈልጋል። በቃ እሱ ነገር ግድ ያው እንደዚህ ያልኩሽ ምክንያቱ ምንድነው ኖርማሊ የተለያዩ ልቦለዶች መጽሐፎች አሉና ኖርማሊ ደራሲዎች ልቦለድ ምናምን ሲጽፉ ኖርማሊ ራሳቸው ሀሳብም አለ ሰው ደግሞ ኢንቫይሮንመንቱ ላይ የሚቃኙትን ጉዳይ አላቸው። ኢንቫይሮንመንቱ ላይ የቃኙትን ጉዳይና እነሱ አእምሮ ውስጥ የሆነ የከሰቱትን ሰው ነው እዛ ጋር በጽሁፍ የሚያስቀምጡትና ምናልባት የሲሳይ ንጉሱ ሰመመንን ካነበብሽው አቤልና ትዕግስት እንዳያት ምናምን እንደወደዳት ማለት ነው። ጀስት እና ይሄ ነገርን ዝም ብለሽ ትቃኙ አለ ኖርማሊ እንዳልሽ ቦዲ ሌቭል ብቻ ኖርማሊ አይኗን አይቶ ሊሆን ይችላል ወይ ቁመኗን አይቶ ሊሆን ይችላል ወይ ፀጉሯን አይቶ ሊሆን ይችላል ወይ አረማመዷ ጀስት ከዛ አንፃር አይቶ ሊወድ ይችላል እና ሊያብድም ይችላል ኖርማሊ ማለት ነው። ማሽ ካረገ ነው ግን ላይክ የሚያው ነገርና ከዛ በኋላ የሚመጡበት ነገር አብራ ሲቀርባት ምናምን የምታሳየው ጸባይ ባህሪ ከሱ ጋር ማች ሲያደርግ የዛኔ ፍቅር የምንለው ፊሊንግ ይመጣል። ግን ላይክ ጊዜያዊ ከሆነ አይ ዶንት ቲንክ ላይክ እንደሆነ ማለት ኖርማሊ እኮ አልኩሽ እኮ አሁን የሆነ ሰው የሆነ ነገርን ያይና ይወዳል። ከዛ በኋላ ልጅቷ ባህሪዋ አስቀያሚ ቢሆን አብሬያቶኝ ያስተካክላል የሚል እምነት ነው ከዛ በኋላ ማለት ነው። ምክንያቱም እንኳን ያንን ያየውን ነገር ማጣት ስለማይፈልግ ስፔሻሊ ወንድ ልጅ ያየውን ነገር እስከመጨረሻው ድረስ ማግኘትና መያዝ ስለሚፈልግ ከዛ ፍሮንት ቪው አንፃር ጀስት ባህሪዋ ምንም ቢሆን አብሬያት በመሆን ያው ማስተካከል ይችላል። ያው ፍቅር መቸቸል ስለሆነ ኦፍ ኮርስ ግን ሰው ማስተካከል ይችላል ብለህ ታስባለህ? ኖርማሊ ሰዎችን ማስተካከል ሳይሆን የሆነ ምክንያት ትሆኛቸዋለሽ። ምክንያት መሆን ይቻላል ግን አንቺ አታስተካክያቸው። ኦፍ ኮርስ ምክንያት መሆን ግን ይቻላል አይደል? ለምሳሌ አሁን የሆነ የሚደብር ጸባይ ካለሽ ምቀርብሽ ከሆነ ይሄ ጸባይ ጀስት ለሰዎች ጥሩ አይደለም ብልሽ የሆነ የሚሰማሽ ስሜት አለ። ከዛ ስሜት አንፃር ደግሞ ታስተካክያቸው ጉዳዮች ይኖራሉ። ከዛ ነገር አንፃር ሰዎችን ለማስተካከል ምክንያት መሆን እንችላለን ግን ሙሉ ለሙሉ ማስተካከል ግን አንችልም።
ራሳቸው ካልተስተካከሉ በስተቀር ግን ላይክ ሙሉ ለሙሉ ደግሞ ካልተስተካከለ የሆኑ ትንንሽ ችግሮች በጊዜ ሂደት የሚመጡ ይመስለኛል። ሰውም ላይክ ምን ልበልህ ላይፍ እኔ ራሱ በጣም ሾርት ነሽ ብዬ የማስብ ሰው ነኝ። ያንን ሰው በማስተካከል ታይምን መውሰድ ምናምን አይ ዶንት ቲንክ እንትን ይሆናል ብዬ አሪፍ ይሆናል ብዬ የምልህ ላይክ ያው ፍቅር ላይ የምታደርገው ነገር ነው። ኦፍኮርስ ፍቅር ሳክሪፋይ ይፈልጋል። ለዛ ሰው ስትል ብዙ ነገር ታደርጋለህ ምናምን፣ ግን ደግሞ ሁለታችሁም ጋር ይህ ስሜት ሊኖር ይገባል ብዬ አስባለሁ። እሷም ደግሞ ያንተን ስሜት ተረድታ የምታደርግ አይነት ሴት ከሆነች ታትስ ዋት በቃ ፍቅር የምንለው ነገር እዛ ላይ ነው ኤግዚስት የሚያደርገው ብዬ አስባለሁ። ያው ከወደድሽው የሆነ ነገርን ባህሪውንም ምንንም ችሎ አብሮ ለመኖር ያው ከፈለግሽ ነው። ዋናው ያው ዲዛየር ነው ትልቁ ነገር አይደለ? ይሄን ነገር አብሮች እየኖራሉ የሚል ፍላጎት ካለ አብሮ ለመኖር ያው መስተካከል የሚችል ጉዳይ ነው። ያው ሰው ሁሉ ሙሉ ስላልሆነ አይደል? የሆነ ነገር ይጎልሻል፣ የሆነ ነገር ይጎለኛል። ያንን ነገር ደግሞ አብሮ በማስታረቅ ውስጥ ነው አብሮ መሄድ የሚቻለው። በመቻቻል ታምናለህ ማለት ነው? አዎ የስ አዎ። ምክንያቱም ሰው ፍጹም አይደለም። ልክ ነው አይደል? የሆነ ጉዱሎ የሆነ ሰው ሞልቶለት የሆነ ሰው ደግሞ ተሞልቶ ነው እንጂ የሚሄደው ሁሉም እንትን ክፍተት ስላለበት ማለት ነው። ዲስ ዴይስ ላይክ ዲቮርስ ነው የበዛ ያለው መሰለኝ። ለዚህም ይመስለኛል መቻቻል ምናምን የሚባለው ነገር ስለሌለ። አዎ እንደ ሀገር ደረጃ 3000 ትዳር ይፈታል በዓመት ጀስት ላይክ እና ከዛ ነገር አንፃር የመቻቻል ስሜትን ኮንትሮል ማድረግ መቻል፣ መነጋገር መቻል፣ እነዚህ ነገሮች አስፈላጊ ናቸው። ካሉ መቀጠል ይችላል። ኦፍ ኮርስ ተስማሚበታለሽ? አንድ ነገር ከጠረጠሩ የፍቅረኛ ስልክ ማየት ምንም ችግር የለውም። ለምሳሌ እንደ ጥርጣሬ ይወሰናል። ለምሳሌ ምን ጠርጥሬ ሊሆን ይችላል? የመጀመሪያው ጥያቄ ኖርማሊ በፍቅረኛ ውስጥ ሊጠረጠር የሚችለው ጉዳይ ምናልባት ሌላ ወንድ ጋር ትሄዳለች፣ ከዚህ ውጭ ምን ሊሆን ይችላል? የለም አይደል? ከዚህ ውጭ ሊሆን አይችልም። እና ቼክ ባያደርግ ጥሩ ነው ብዬ አስባለሁ፣ እንደኔ ማለት ነው። ያ ማለት ተማምኖ ነው አብሮ መሄድ እንጂ በይሄ በጥርጣሬ ውስጥ የሚሆን ነገር ኢነርጂው ራሱ ጥርጣሬ ስለሆነ ጀስት ላይክ ከተማድረጉ አይቀርም። እና ይሄ ሁሉ ነገር ሊያመጣ የሚችለው ቁጭ ብሎ ዲስከሽን ያለ ማድረግ አለመነጋገር መቻል ነው ማለት። መነጋገር በጣም የስልጡን አይደለም ማህበረሰብ አንዱ መገኛ እንጂ ሳይነጋገሩ ብሎ በድን አይኬድም። አንዳንድ ሰው ላይክ መጀመሪያ እስቲ እኔ መጀመሪያ በራሴ ልየው ምናምን የሚሉት ነገር አለ። ከአንተ እንደዚህ አይነት ሰው ነው? አሁን እንደዚህ አይነት ሴት ብታጋጥም ብትጠራጠር ምናምን ነገር ቀጥታ ስልኳን ቼክ ታደርጋለህ ምናምን? ኖርማሊ እኔ ጀስት በመነጋገር ማምን ሰው ነኝ። ኖርማሊ ሰው ቁጭ ብሎ ዲስከሽን አድርጎ ነገሮችን መፍታት ይችላል። ተግባባ። እና ያው ፍቅር ላይ ዘፈርስት ሰውን ሳይሆን ፈጣሪ ማስገባት የተሻለ ነው ብዬ አስባለሁ። ዳውትን የሚያጠፋው እሱ ስለሆነ ማለት ነው። ተግባባ። እና ያንን ነገር አስገብቶ ከዛ በኋላ ግን ፍሪሊ መነጋገር ያስፈልጋል። አስፈላጊ ነው ብዬ አምናለሁ። እሱ ከሌለው ጀስት መጠራጠሩም ይቀጥላል። እሱም ተያይዞ እውር ለውር ተያይዞ ገደል ነው። እና ያ ነገር ከመሆኑ በፊት ጀስት ላይክ ቁጭ ብሎ ዲስከሽን አድርጎ ነገሮችን መፍታት ባለብን መልኩ መፍታት። ተግባባ። ያው ማለት እንዴት ነው መሰለሽ የሆነ ችግር ሲመጣ ችግሩን መፍታት ሰው ይከብደዋል። አብዛኛው ጊዜ ችግር መፍታት ይከብደናል እንደ ሀገር ደረጃ ማለት ነው። እና መፍትሄ ብለን የምናስበው መለያየት ነው። ስለዚህ መፍትሄ ብለን የምናስበው ነገር መለያየት ከመሆኑ በስተጀርባ ተነጋግሮ መፍታት የሚባል ደግሞ መፍትሄ ያለ ተግባባ። ስለዚህ ያንን ነገር አብሮ ሆኖ ነጋግሮ መፍታት መቻል በጣም ቆንጆ የሆነ ሀሳቢ ሰው መሆን አስፈላጊ ነው። በጣም አሪፍ። ከዛ ነገር አንፃር ማለት ነው። ምን ያህል ግንኙነት ቢጎዳም እውነትን ሁልጊዜ መናገር ግድ ነው ብለሽ ተስማሚያለሽ? እውነትን መናገር እስቲ በደንብ አብራራለሁ። በግንኙነቶች ውስጥ የሆነ ጥፋት ጠፍቷል ምናምን አይደል? ያንን የጠፋውን ጥፋት ስፔሻሊ በግንኙነት ውስጥ የተፈጠረ የሆነ ሚስቴክ ከሆነ ማለት ነው እና ያንን ነገር መንገር ግድ ነው ብለሽ ታስቢያለሽ? ተስማሚበታለሽ? ኤግዛክትሊ ልክ ነው። ለምን?
ምክንያቱም ላይክ አይቀጥልም፣ ይሄ ሪሌሽንሽፕ አይቀጥልም። እውነቱን የማትነጋገር ከሆነ በመሀል መደባበቅ ካለ ምናምን ነገር አይቀጥልም። በቃ ሁሉን ኤቭሪ ነገሮች አንተ ጋር ያለውን ችግር እኔ ጋርም ያለውን መነጋገሩ በጣም አሪፍ ነው። ምክንያቱም አንዳንድ ሰው ላይክ አንተ አሁን ጥሩ ብለህ አስበህ ለሆነ ሰው ስታደርግ ያ ሰው ደግሞ በዛ ወይ ላይ ይቀበለው ይችላል። ገብቶሃል? ሶ ኤቭሪ ቅር የሚልህ ነገር ምናምን ካለ ጀስት ፍሪ ሆነ እንትን ቢኖር ኮሚኒኬሽን ቢኖር ቢትዊን ደም ማለት ነው በጣም አሪፍ ነው። ስለዚህ ላይክ ግድ ነው፣ ለእኔ ግድ ነው። እንደውም አስፈላጊ ነው ብቻ ሳይሆን ግድ ነው፣ ግድም ጭምር ነው። ስለዚህ እንዲቀጥል እውነትን እየተነጋገሩ መቀጠል በጣም አስፈላጊ ነው። አንዳንዴ ግን ያው ሪሌሽን እስከ መጨረሻው ስትናገር ግን ላይክ እንትን መሆን ላይክ ሃምብል መሆን ይሁን አግሬሲቭ ሆነ ሳይሆን እንደዚህ ብታደርገው ብታሻሽለው ብታሻሽው ይሄን ነገር ምናምን ነገር ምክንያቱም ላይክ አንተ ጋር ኤቭሪቲንግ አግኝቶ አይሆን ያ ሰው የሆነች ልጅ አለች ሰው አንተ ጋር የምትፈልገው ነገር አግኝታለች እና ግን አንዳንድ ነገር ቅር የሚላት አለ። ሌላ ሰው ጋር ሄዳ እንትን ከማለት አንተ ጋር ያለውን ችግር እውነቱን ተነጋግሮ ብትፈቱት ይሄ ሪሌሽንሽፕ ላስት ያደርጋል። ስለዚህ እውነቱን መናገር ኤግዛክትሊ ግድ ነው። ግድ ነው። ያው እውነት አርነት ያወጣቸዋል የመጽሐፍ ቅዱስ ይሰራል። በትክክል። ስለዚህ እውነትን መናገር በጣም ቆንጆ ነው። ኦፍ ኮርስ የፍቅር ጓደኛውን በማህበራዊ ሚዲያ ላይ መለጠፍ አስፈላጊ ነው ማለት የፍቅር ሳይን ነው ብለህ ታስባለህ? አላስብም። ፍጹም አልወስደው ጉዳይ ነው ማለት እኔ እሷን ወድጃታለሁ አፍቅሬያታለሁ ብዬ የማስበው እዛ ላይ ስለለጠፍኳት አይደለም። ተግባባን? ማህበራዊ ሚዲያ ላይ አውጥቼ ይወቁልኝ ምናምን ጀስት ላይክ እንዴት ነው ይሄ ሶሻል ሚዲያ አብዛኞቻችንን ሰብኮንሺየስ ኮንትሮል አድርጎናል ብዬ አስባለሁ። ማለት ፒክቸር ካልፖሰተ የሚያመው ሰው አለ እዚህ ዴይስ ማለት ነው። ማለት ቤተክርስቲያን ሲሄድ ፎቶ ተነስቶ መፖሰት መብቱ ነው ያ ሰው ግን ባያደርገውም ምን ችግር አለ? አሁን አንተ ላይክ ሞዴል ነኝ ስላልከኝ ፎቶ ጋር ምናምን ያለህን ነገር ኖርማሊ አሁን ጀስት አሁን ከምን አንፃር እናየዋለን? ከቢዝነስ አንፃር ካየሽው ከቢዝነስ አንፃር ካየሽው ያን ነገር መፖሰት ለኔ አንደኛ እርጀንትም ነው ደግሞ ኢምፖርታንት ነው። ተግባባን እንጂ የሆነ ሰው እንዳይም ብዬ አይደለም ያን ነገር ማደርገው ለኔ የሆነ ህይወቴ ላይ የሚያመጣልኝ ነገር አለ፣ ቤኔፊት አለ። ከዛ ነገር ሲጀምር ሶሻል ሚዲያን የምንጠቀምበት ትልቁ ነገር ኮንሺየስ ከሆነ ለጥቅም ነው። ኮንሺየስ ካልሆነን ደግሞ ዝም ብሎ ለመዋለል ነው አይደል? ዝም ብሎ ሲዞር ማለት ላይ እንትን ማለት ነውና ተገቢ ነው ብዬም ማለት ለምንድን ነው የሚፖስታት? ለምንድን ነው የምትፖስታት? ኖ ማለት ለምንድን ነው የፈለገችው? ጀስት ላይክ መጀመሪያ ጥያቄ ነው ማለት ነው። ሴቶች ላይክ ሁሉንም ማለት አይደለም። አንዳንዶቹ ግን ሲፖስት ላይክ ሶሻል ሚዲያ ላይ ፖስት ያደርጋት ምናምን ላይክ ለሷ ያለውን ቫልዩ ታቀበታለች፣ ይጨምራል ምናምን this much እንትን ይለኛል ለካ አይነት ስሜት ውስጥ አለ። ግን ኤግዛክትሊ አሁን እንዳልከው እኔ እስማማለሁ። ሳይን ሊሆን አይችልም የፍቅር ግን ብትፈልግ አንተ ፍላጎቷን ለማሟላት ዝግጁ ነህ? ኖርማሊ አሁን ቀደም እንዳልኩሽ ነው ጀስት ለሆነ ነገር የሆነ ምክንያት እፈልጋለሁ። ምክንያቱ አሁን እንደዚህ ብላ ብትነግርስ ማለት ላይክ ላንተ በቃ ቦታውን እሷ ያላትን አሚን እንዴት ነው የሚባለው? ሶሪ ኢትስ ኦኬ ቦታ ላይክ አንተ ላይ ያላትን ቦታ ለማፈልግ ነው። ኦኬ ስለዚህ እዛ ላይ ከፖስትኳት ቦታ አላት ማለት ነው። ኖ አሁን እኔ ማጆሪቲውን ላይክ እንትን ነው አብዛኛውን እያልኩ ነው። አንተ አሁን ፖስት ብታደርግህ ምናምን ነገር ሜቢ ዲፔንድ ያደርጋል ከሰው ማለት ነው። አንዳንድ ሰው ግን ደስ ይለዋል ፖስት ካደረገው በቃ ዲስማች በቃ ኦብሰስድ ሆኗል ከኔ ጋር ምናምን የሚለውን ነገር እንትን ይሉበታልና ላይክ እሱ ምክንያት አድርጋ ብትቀርብስ? ያው እኮ እንዳልኩሽ አሁን ለምሳሌ አሁን ጀስት ፖስታይ ዋይ አይደል? ከዚህ ነገር አንፃር መፖስታቴ ነው ወይስ ደግሞ እኔ ከሰው ጋር ጊዜ ማሳለፌ ነው ሞር ቤኔፊት የሚሰጣት? ጀስት ቶክ ማድረግ ለዛ ነው ቅድም ኖርማሊ ቁጭ ብሎ ዲስከስ ማድረግ መቻል አስፈላጊ ነው እንጂ ዝም ብሎ ስሜታዊ ሆኖ ተነስቶ የራስ ሶሻል ሚዲያ ላይ ሰውን ፖስቶ ኋላ ብትታይስ? ያ ማለት የሆነ ጉዳይ ላይ ምክንያታዊ መሆን መቻል አለብሽ። ምክንያታዊ ያልሆነ ይሄ ስሜታዊ ነገሮች ጥሩ አይደሉም። ገባሽ? ይሄ በስሜት በቃ ምናምን ተብሎ የሆነ ሰዓት ላይ አንዳንድ አጋጥሞሽ ያውቃል? በስሜት ይነቀሱና
ሌላ ናቱ ጀስት ላይክ ይሄ አሁን ስሜታዊ የሆነ ውሳኔ ነው እንጂ ታስቦ ሆን ተብሎ የተወሰነ ውሳኔ አይደለም። ታስቦ ከሆነ ኢትስ ኦኬ ነው። ታስቦ ከሆነ ነገርየውን አውቀሽው ተረድተሽው ዲስከስ አድርገሽበት እሷም እኮ በቃ ይቅር ልትል ትችላለች። ገባሽ? ሲገባት ማለት ነው። እና ትክክል ነው ብዬ አላስብም ከዚህ ነገር አንፃር ማለት ነው። አሪፍ ያ አንቺ እሺ በአንድ ጊዜ 2 ሰዎችን ማፍቀር ይቻላል? የጉድ ሀገር የሰው ልጅ ሲጀምር ብዙ ነገር ማድረግ ይችላል አይደለም? ብዙ ነገር ማፍቀር ይቀርና አንድ ሰው ብቻውን ብዙ ሰው ሊገል ይችላል አይደል? ኖርማሊ ኢሞሽናል ከሆነ ብዙ ነገር ሊያደርግ ይችላል። ሰው ግን ኖርማሊ ቆም ብሎ በማሰብ ከቻለ ኖርማሊ ይደረጋል መጀመሪያስ ብሎ ማሰብ ይቀድማል አይደል? ያ ነገር ሁለተኛ ኖርማሊ እንዳለንበት ስፒሪቹዋል ነገሮች ይፈቅዳል የሚለውን ማጤን ማሰብ እጅግ በጣም አስፈላጊ ነው። ከዛ ነገር አንፃር ካየው ያው አንድ ሰው አንድ ነው ብቻውን። ከሁለት ሰው ጋር ሲሆን ደግሞ ብዙ ነገሮች መፍጠር ይችላል። ግን ኢሞሽኑ ግን ሌላ ሰው ካለው ግን አይደለም ሁለት ሰው ከዛም በላይ ሰው ማድረግ ይችላል። ትክክል አይደለም። ስለዚህ ማፍቀር ይቻላል። እንዳልኩሽ ይችላል እኮ የሰው ልጅ የማይችለው ነገር የለም። የሰው ልጅ አይደል ማለት የፈጣሪ ፍጡር ስለሆነ ብዙ ነገር ይችላል። ግን ኖርማሊ ትክክል ነው ወይ የሚለውን ነገር ይሄ ከማህበረሰብ አንፃር አይደለም ማየት ያለበት። ሰው ግለሰብ ሆኖ ቆሞ ማሰብ ይቻል አለበት፣ ብቻውን ብሎ ማሰብ ያለበት እንጂ እንደ ማህበረሰብ እያለ ከሆነ የሆኑ ሰዎች 4 እና 5 ሚስት አግብተው ይኖራሉ። ኦኬ ስለዚህ ኢትስ ኦኬ ብሎ ሊያደርገው ይችላል። ተግባባ። ግን እንደ ግለሰብ ግን ቆሞ ብሎ ማሰብ ከቻለ ግን ያን ነገር አይደረግም። ያ አይደረግም አይደል? አንቺ እንዴት ብለሽ ታያለሽ? እኔም ልክ እንዳንተ ነው ሐሳቤ። ማለት አንድ ሰው ጋር የምታገኘው ነገር ካለ ኤቭሪቲንግ በቃ ሌላም ቦታ ሄደ መፈልግ አይጠበቅብህም። እዛ ሰው ጋር የምታገኘው ነገር ካለ ኤቭሪቲንግ እሱ ጋር ካገኘው ሁለተኛ ሰው አያስፈልግም ማለት ነው። ጀስት ኖርማሊ አሁን እንደ ሀገራችን ስንመልሰው እንደ ሌላው ዓለም ስትመልሺው ጀስት አሁን የሆነ ሰው የሆነ ነገር ባህል የሆነ ነገር አኗኗር ዘይቤቱ ሊያደርገው ይችላል። ልክ ነው። ብዙ ቦታ አለ ጀስት ኖርማሊ ከኢትዮጵያ ውስጥም አለ ኤግዛክትሊ ብዙ ሩቅ መሄድ አያስፈልግም። ግን ኖርማሊ ግን አሁን ጭንቅላቱ እንዲቀበልለት ያንን ነገር ማድረግ ከፈለገ ኖርማሊ አሁን ማድረግ ፈልጎ ካመነ ኦልሬዲ ያን ነገር ካመነ ሰዎች አንዳንድ ቦታም ላይክ እንደ ዌልዝም ይታያል እንደ ሀብት ምናምን ሚስት ብዙ ሲሆን ምናምን ነገር ግን ላይክ ዲፔንድ ያደርጋል ላይክ እንዳልከው ማሰቡ ላይ ምናምን ነገር ጀስት ደግሞ ምንም የማይመስላቸው ሴቶችም አሉ። ልክ ነው። ገባሽ? ኖርማሊ ለምንድን ነው እንደዚህ የሚሆነው? ጀስት ኖርማሊ አሁን ይሄ ስብዕናን ከማየት ውጪ ቁስን ማየት ከሆነ አላማው ችግር የለባትም ይመቻት እንጂ ይብላት እንጂ ስጋዋን ይመቻው እንጂ ገባሽ? ኖርማሊ በስጋ ከተመቸው አእምሮ ማሰብ ስለሚያውቀው ኢትስ ኦኬ ያንን ነገር ማድረግ ኖርማል ነው። እኔ ልብላ ልጠጣ ልተኛ አይቸግረኝ እንጂ ለምን 80 ሳያገባ የሚል አይደንቲቲ ክሬት የሚያደርጉ ሰዎች አሉ ይኖራሉ። ተግባባኝ። ስለዚህ ኖርማሊ ግን ኮንሺየስ ሆነን ግን ጉዳዩን ካየነውና ስፒሪቹዋል ሆነን ካየነው ግን ትክክል አይደለም፣ መደረግም የሌለበት ነገር ነው። ባይደረግም ቆንጆ ግን እናስባለን። በሁሉ ሸጋ ቪዲዮ ላይ መሳተፍ የምትፈልጉ ተመልካቾቻችን ቪዲዮ ስር ኮንታክት አስቀምጠንላችኋል፣ ያነጋግሩ። ሸጋ የሆነ ሳምንት ተመኘንላችሁ።